if the lion is the king of the jungle? አንበሳ የጫካ ንጉሥ ከሆነ እንዴት ንጉሥ ሊሆን ቻለ? እርሱ ትልቁ ሊሆን አይችልም፣ ዝሆን በጣም ትልቅ ነው። ፈጣኑ ሊሆን አይችልም፣ ፈጣኑ አቦ ሸማኔ ነው። ብልህም ሊሆን አይችልም። ስለዚህ እርሱ ትልቁም አይደለም፣ ፈጣኑም አይደለም፣ ብልሁም አይደለም። ታዲያ አንበሳ እንዴት የጫካ ንጉሥ ሊሆን ቻለ? በአመለካከቱ ሜንታሊቲ። በአንበሳና በዝሆን መካከል ያለው ብቸኛ ልዩነት ይኸው ነው። አንበሳ ሲራመድ እና ዝሆንን ሲያይ የሚያስበው ምሳዬን ነው። ዝሆን ግን የሚያስበው መሮትን ነው። እና ይህ ሁሉ በአመለካከት ላይ የተመሰረተ ነው። አንድ አውራ አንበሳ ሲራመድ በጅቦች መንጋ ቢበዛም በአመለካከቱ ምክንያት እኔ የጫካዬ ንጉሥ ነኝ ይላል። ሶስተኛ፣ አዳኝ እንጂ ተተኪ አትሁን። አንተ አጋዘን ስትሆን ማንም በማይገፋህ ጊዜ ምን ይሆናል? ማንም የማያበረታታህ ጊዜ ምን ይሆናል? አንበሳ ማሳደዱን ሲያቆምብህ ምን ይሆናል? መሮጥ ታቆማለህ። ግን አንተ አንበሳ ስትሆን ምን ይሆናል? አንበሳ ስትሆን ለውጥ ያመጣል። ቤተሰብህ አንተ መመገብ አለብህ። የዚያ አንበሶች መንጋ የምትኖር ከሆነ አንተ አድነክ መምጣት አለብህ የሚለውን ተገነዘባለህ። አውሬ መሆን ማለት አጋዘን መብላት ብቻ አይደለም። የአውሬነታ አካል አደን ነው። የሚያስደስታቸው አደን ነው። አጋዘኖች ሲሮጡ ማየት ያስደስታቸዋል። ከዚያም ቡም ይነሳሉ። ምክንያቱም እውነተኛ አንበሶች ማደን ይወዳሉ። ሂደቱን ልክ እንደ ሽልማቱ ሁሉ ይወዱታል። አንዳንዶቻችሁ ግን ማሸነፍን ብቻ ነው የምትፈልጉት። ሂደቱን አትወዱም። በሂደቱ ፍቅር አልያዛችሁም። የእውነተኛ አዳኝ ግብ ሽልማቱ አይደለም። የእውነተኛ አዳኝ ግብ ማደን ነው። ሚኖሩት ለዚያ ነው። ለማደን ይኖራሉ። ማያዝ ብቻ አይደለም፣ መላው ሂደት ነው። እውነተኛ አዳኝ ስትሆን በጊዜ አትመራም። የምትመራው በአደን ነው። እውነተኛ አዳኝ ስትሆን አጋዘን እስክታገኝ ድረስ ታድናለህ። አንዱን እስክታገኝ ድረስ አታቆምም። ከዚያም ደሞ ሌላ አጋዘን ታገኛለህ። ከዚያም ሌላ እና ሌላ። የአንበሳ ሁኔታ ላየን ሞድ። የምትለውን ነገር ለመሆን የምትለውን ነገር ለመስራት ከፈለክ ወደ አንበሳነት መለወጥ አለብህ። አንተ አጋዘን ከሆንክ በአጭር ትቀራለህ። አንተ አጋዘን ከሆንክ መካከለኛ የሆነ ልምድ ይኖርሃል። አንተ ተማሪ ከሆንክ የአንበሳ ሁኔታ ውስጥ መሆን ያስፈልግሃል። አንተ ሥራ ፈጣሪ ከሆንክ የአንበሳ ሁኔታ ውስጥ መሆን ያስፈልግሃል። ክብደት መቀነስ ትፈልጋለህ? የአንበሳ ሁኔታ ያስፈልግሃል። በአጋዘን ሁኔታ ምንም ጉልህ ነገር መስራት አትችል። ምንም። በአጋዘን ሁኔታ ምንም ያስደንቅ ነገር አይከሰት። መሮጥ፣ ተስፋ መቆረጥ፣ መተው፣ መፍራት በሚባሉ ሁኔታዎች ምንም አይከሰት። ሁሉም ነገር የሚፈጠረው በየአንበሳ ሁኔታ ውስጥ ነው።